እናመሰግናለን። በጣም ያምራልና ወንድሞቻችን እንግዲህ እንደምታዩት እኔ በጣም ከመማር ማስተማሩ በላይ የተማሪዎች ምገባ በጣም እያስደሰተኝ መጥቷል። አሁን ተው አንተ ዝም ብለህ ብላ። ምክንያቱም ስልጠናው ላይ ሲሰጥ እንደነበረው ተማሪዎች ሲመገቡ ከማየት የበለጠ ምን የሚያስደስት ነገር አለ እያልን እንወያይ ነበርና ይሄን ይመስላል። አሁን የሚመገቡት ሩዝ ነው። ዛሬ ማክሰኞ ስለሆነ ፕሮግራማችን ሰኞና ሮብ፣ አርብ የበቆሎ ቁንጬ ነው። ማክሰኞና ሐሙስ ሩዝ ነው። አዎ ሽምብራ ስለጨረስን ነው። ሽምብራ ጨርሰናል። አሁን ይሄንንም እየጨረስን ነው። አዎ ሰው ባለው ያጌጣን ነው። እንግዲህ ይሄን የመሰለ ምግብ አቅርበናል። ውሃ አለ። ይኸው ልጆች ውሃ ይዘዋል። ምግባቸውን በአግባቡ ማንም ሰው ሳያያቸው በቃ ይሄ እንግዲህ የእነሱ መመገቢያ አዳራሽ ነው ማለት ነው። አንዱን መማሪያ ክፍል ነው ሙሉን መመገቢያ ያደረግ ነው። ይሄ እንግዲህ ከሰዓት ፈረቃ ያሉ ተማሪዎች ናቸው እነዚህ። በነገራችን ላይ ተማሪዎቻችን 100% ተካተው ትምህርት ቤት ገብተውልናል። አሁን ይሄ ራሱ አይዛችሁ ውጭ ላይ ብዙ ተማሪ አለ ማለት ነው። አዳራሹ አይችለውም ማለት ነውና ይሄን ይመስላል። አሁንም አስተያየታችን ለተማሪዎቻችን የትምህርት ተሳትፎ የተማሪዎች ምገባ በጣም ከፍተኛውን ድርሻ ይዛል። ስለዚህ ምግቡ አጭር ጊዜ ላክልን ነው። ጋሻሻለው እናመሰግናለን። በወንበር ላይ መሄድ መራመድ አይቻልም። እሺ ልጆች ወንበር ላይ መውጣት ውረጅ። አዎ ምገባ የጨረሳችሁ ቀስ እያላችሁ ትወጣላችሁ ማለት ነው። ያልጨረሱ ደግሞ ይሄው አዲስ ይገባሉ ማለት ነው። ልጆች ዝም ብላችሁ ብሉ። ጸጥ ድምጻችሁን ቀንሱ። እሺ ድምጻችሁን ቀንሱ። ጸጥ ብላችሁ ተመገቡ። እናመሰግናለን። ጌትነት አበበ ነኝ ከሻሎ ትምህርት ቤት። ሰላም አዳር።